ዙሪያ ሁለት መልእክቶች ላስተላልፍላችሁ ነው የመጣሁት። ልብ ብላችሁ አዳምጡ። እፎይ ደህና ነው ወይ ላላችሁ እግዚአብሔር የተመሰገነ ይሁን። እፎይ በጣም ደህና ነው። ደህና ባይሆን ወይም ደግሞ የሆነ ነገር ቢሆን እናሳውቃችኋለን። አንዳንዶቻችሁ በጣም ልባችሁ ታውቋል። በተለይ ትላንትና በወጣው መግለጫ ማለት ነው ወይም መረጃ የሚቀያየሩበት ክፍል ላይ የማዘዣ ደብዳቤ ወጥቶበታል የሚል ነገር ሰምታችሁ እና የማዘዣ ደብዳቤ ቢወጣ ያስገርማል እንዴ? አያስገርምም። ምክንያቱም በአደባባይ ይገደል ብለው ራሱ የሞት ፍርድ ፈርደውበታል። ስለዚህ ምንም እንዳትታወቁ። ወንድማችን እግዚአብሔር የተመሰገነ ይሁን በሙሉ ጤንነት ላይ ነው ያለው። አሁን ላይ ላይቭ እየገባ ያልሆነው በተደጋጋሚ ሄዶም ነግሮናል። ትንሽ እረፍት ማድረግ አለበት። እንዲሁም ደግሞ ኳስ በመሬት የሚባል ነገር አለ ማለት ነው። የወንድማችን እፎይ አካውንት 600 ምናምን ሺህ ያለው ከ600 ሺህ በታች ባለ አካውንት እፎይ ያሉ እየከፈቱ የተለያየ መረጃ ከዚህ በፊት የለቀቃቸው ቪዲዮዎች እንደ አዲስ ያሁን እያስመሰሉ እየለቀቁ ነው። በዚህ ነገርም እንዳትታወቁ ልናሳስባችሁ እንወዳለን። ሲመጣ ወይም ደግሞ ላይቭ መግባት ሲኖርበት መልእክት ሲኖረው በራሱ አካውንት ያስተላልፍላችኋል። እፎይ ማለታችንን እንቀጥላለን። ለእፎዮች ፍትህ መጠየቃችንን እንቀጥላለን። ከዛ በተረፈ ግን ምንም የምንታወክበት ነገር አይኖርም። ቴዶ ዘሩፋኤል ላይቭ ገብቶ ዛሬም በደንብ ነግሮናል። ይሄንን ድምጽ ሰውን በየቀኑ ሰላማዊ ህሊና የሚሰጠው ምን እንደሆነ ንገራችሁ። ለሰው መልካም ማድረግ